ስሜ ተማሪ ህዳሴ ዘመኑ ባላለው በአገው ምድር ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል የ2018 ተፈታኝ ነበርኩ። ውጤቴም ከ600 583 አስመዝግቤያለሁ። ውጤቴን ያየሁበት መንገድ እንዴት ነው? ቅዳሜ ላይ ነበር የሰማሁት። እሱም ደግሞ እንዴት ነው? ከመንገድ ማለት ጉዞ ነበረኝ። ከጉዞ እንደተመለስኩ ወዲያው ቤት እንደገባው ወዲያው ቁጭ እንዳልኩ ማላቀው ስልክ ተደወለልኝና ሄሎ ስል ከዛ እንዴት ነው ሰቀልሽ እኮ 583 ሰቀልሽ እኮ አሉኝ። ጓደኞቼ ናቸው የደወሉልኝ። ማላቀው ስልክ ነበርና ከትምህርት ሚኒስቴር በተሰጠው መግለጫም የተባለው ነገር አገው ምድር ሁለተኛ ደረጃ ትምህርት ቤት እንጅባራ ውስጥ 583 የሰራች ሴት አለች ነው እንጂ ስም አልተጠቀሰም ነበረ። ስለዚህ ስሜ እስካልተጠቀሰ እርግጠኛ ለመሆን በጣም ከባድ ነበረ። ግን አብዛኛው ሰው እና ሚዲያዎች አምነውበት ነበረ ሲያዘዋውሩት የነበረውና ትንሽ ደግሞ ትልልቅ ሚዲያዎች ሲያዘዋውሩ ሳይ ትንሽ እምነቴን እየጨመርኩ መጣው ማለት ነው። በጣም ደስተኛ ነበርኩ። ሲቀጥል ደግሞ ደንግጬም ነበረ። በለቅሶ የታጀበ ስሜት ነበረኝ እና ከቤተሰቦቼ ጋር በደንብ አጣጥመናል የነበረውን ጊዜ ማለት ነው። ስሜ ሰብለ ገበየ እባላለሁ። የህዳሴ ዘመኑ ወላጅ እናት ነኝ። በጣም ከባድ ነው። በቃ ደስታም አንዳንዴ እንደ ሀዘን ይሆናል እንዴ ነው ያልኩ። በቃ ሁላችንም እንጠብቀው ነበር፣ እንጠብቃለን ጥሩ ውጤት እንደምታመጣ። ግን በዚህ ልክ በአገር አቀፍ ደረጃ ይሆናል የሚል ግምት ግን አልነበረኝምና በጣም ነው ደስ ያለኝ። አይደለም እኔ ወላጅ ሆኜ ሌላው የኢትዮጵያ ሕዝብ ሁሉ እንዴት ደስ እንዳለው እያየሁት ነውና በጣም ነው ደስ ያለኝ። እንባ የተናነቀው የተለቃቀስንበት ውጤት ነው። በጣም ነው ደስ የሚለው። ዶክተር ዘመኑ ምህረት እባላለሁ። በእንጅባራ ዩኒቨርሲቲ የፊዚክስ መምህርና የህዳሴ ወላጅ አባት ነኝ። እሺ ህዳሴ ያው በጣም ጎበዝ ተማሪ ናት። ነገር ግን ያው ፈተና ደግሞ የተለያዩ ጫናዎች ያሉ ስለነበረ ይሄን ውጤት ስንሰማ እውነት ለመናገር እንደምታመጣ ውጤት ብናቅም እጅግ ከፍተኛ ደስታ ነው የተሰማን። ውጤት እንደምታመጣ የተሻለ ውጤት እንደምታመጣ እንጠብቃለን። ነገር ግን ደግሞ እኔም የትምህርት ባለሙያ ስለሆንኩኝ አንዳንድ ጊዜ ፈተናዎች ምን እንዲከሰቱ እንደሚችሉ ኤክስፔክት ስለማደርግ ሁለቱንም አማራጮች ያለው ከፍ ያለ ውጤት ዝቅ ያለ ውጤት እያልኩ አስባለሁና በአጠቃላይ ግን ያ ሁሉ አልፎ እንደዛ አይነት ውጤት በአገር አቀፍ ደረጃ የሚል ያን ያለ እንትን አይደለም። ከፍተኛ ውጤት እንደምታመጣ ግልጽ ነበረ። ግን ደግሞ ይሄን ያክል ይሆናል ወይ ብሎ ቀድሞ መገመት ግን አልቻልኩም ነበር። ይሄ ሲመጣ ነው ለዛ ነው በጣም ደስ ያለኝ። የነበረውን ሁኔታ በግልጽ ከምችለው በጣም በላይ በእንባ የታጀበ ሴሌብሬሽን ነበር ያደረግነው። እጅግ ደስተኞች ነበርን በውጤቱ። ለስኬቴ ምስጢሩ ነው ብዬ የማስበው ነገር አንደኛ በአመት ውስጥ ላደርጋቸው ያሰብኳቸውን ነገሮች ወደ ወራት፣ ወደ ሳምንታት፣ ወደ ቀናት እየከፋፈልኩ በማስቀመጥና ያለኝን ጊዜ ደግሞ ከበር ማድረግ ካለብኝ ነገር ጋር በማጣጣም እና በየቀኑ ምን ያክል ባነብ ነው ለዛ ስኬት የሚያደርሰኝ የሚለውን ወደ ትንንሽ ስራዎች በመከፋፈል ስለምሰራ ነው ብዬ አስባለሁ። ከዛ ሁለተኛ ደግሞ ከቤተሰቦች የሚሰጠኝ ድጋፍ ከትምህርት ቤቱ ማህበረሰብ የሚሰጠኝ ድጋፍ በጣም ከፍተኛ ነበረ። ከእንጅባራ ዩኒቨርሲቲ በተደጋጋሚ የተለያዩ ኮርሶችን ይሰጠናል። በተግባር የተማርናቸውን ነገሮች በተግባር እንድናይ የበለጠ ድጋፍ ያደርግልናል። እነዛ በስቴም ፕሮግራም በተደጋጋሚ ትምህርቶችን ወስጃለሁ። እነዛም የተሻለ ደረጃ ላይ እንድደርስ አግዘውኛል ብዬ አስባለሁ። ህዳሴ የመጀመሪያ ልጃችን ነች አሉ ሌሎችም ታናናሾቿ። በልጅነቷ በጣም ጠንቃቃ፣ ትሁት፣ በቃ በጣም ቁጥብ ነች። ሰው ቤት ኢቭን ገብታ እንኳን ጫማ ውልቃ ነው እንጂ እስከ ጫማዋ ሁሉ ማትገባ በጣም ጥንቁቅ ልጅ ነው የነበረች በልጅነቷ። ጥረቷ በጣም ደስ ይል ነበረ። ልክ የየለት ትምህርቷን የውሎዋን ታወራናለች። ያን በጥንቃቄ የቤት ስራዋን ሰርታ ነገ የምታነበውን ልክ ቅድም እንዳለችው በቅዷ በዛ መሰረት ነው በደንብ የምትጠቀመው። በጣም ጎበዝ ተማሪ ናች። ህዳሴ ከኬጂ ጀምሮ በጣም ጎበዝ ተማሪ ነው የነበረችው። የሚገርመው ገና ከኬጂ ጀምሮ ተሸላሚ ነው የነበረችው። በነበረው የትምህርት ቤት ህይወቷ ማበረታቻዎችን መውሰድ የጀመረችው ከኬጂ ጀምሮ ነው። ከዛ በኋላ በባሆንክ አንደኛ ደረጃ ትምህርት ቤቱም ስትገባ እስከ 8ኛ ክፍል ድረስ በከፍተኛ ውጤት ትምህርት ቤቱን እየመራች ነው የመጣችው። ከዛ ቀጥሎ 8ኛ ክፍልም ስትማር ከፍተኛ ውጤት አምጥታ ተሸላሚ ነበረች በዞኑ።
ከዛም ሃይ ስኩል ስትገባም በተመሳሳይ ኦል ሴክሽን እየመራች እና ያጠናቀቀች በአጠቃላይ በጣም ጠንቃቃ በጣም ጎበዝ ልጅ ነው የነበረችው ህዳሴ። በመጀመሪያ የዛሬ 2 አመት አካባቢ 10ኛ ክፍል ክረምት ላይ ነበርና የዛ አመት የትምህርት ውጤት በተለቀቀበት ጊዜ ከፍተኛ ውጤት ተሰርቶ ነበር እኛም ጋር እኛ ትምህርት ቤት እና ያን ካየው በኋላ በደንብ ሞራል ሆነኝ። በዛ ላይ ደግሞ ሴት ነበረች አናፍቃዱ ትባላለች እና 548 ነበር የሰራችው። ያን ካየው በኋላ ሞራል ሆነኝ በደንብ ማለት ነው። ስለዚህ ያን ካየው በኋላ 570 ብዬ ጽፌ እስካሁን ድረስ ትራሴ ላይ ያለ ካልጋይ ትራሴ ያስቀመጥኩት ነበረ። ግን ደግሞ ያን ካስቀመጥኩ በኋላ ልክ እሱን እንደ አላማ እንጂ በየቀኑ እሱን እያሰብኩ ግን መጨነቅ አልፈለኩም። የቻልኩትን ማክሲመም የሆነን የኔን ችሎታ ለማሳረፍ ነው የነበረኝ በየቀኑ የማደርጋቸው ነገሮች ማለት ነው። እና ውጤቱም 570 ብዬ ነው የጻፍኩት። እውነት ለመናገር 583 እንደዛ ከፍተኛ አልጠበቅኩም ነበር። ግን ጥሩ ነገር እንደሚሆን ተስፋ አረግ ነበር። ቢያንስ 500 ቤት ምናምን እጠብቅ ነበር። ጎን ለጎን የቤት ውስጥ ስራዎችንም በደንብ እንድትለምድ ግን ትምህርቷ ላይ ጫና በማይፈጠር መልኩ ማንበብ ባለባት ሰዓት ምንም ጫና ሳይፈጠር ንባቧን እንድታነብ ፍሪ በሆነች ሰዓት ደግሞ የቤት ውስጥ ስራዋን ደግሞ እንድትለማመድ እንደ ሴትነቷ ለወደፊት ህይወቷም የሚያገዛት ስለሆነ በዛ መልኩ ነው እያገዝናት የቆየ ነው። እሷም ጎበዝ ነች። ሁለቱንም አጣጥማ ነው የምትሰራው። የመዝናኛ ሰዓቷ እንደውም የቤት ውስጥን ስራ በመስራት ነው የምታሳልፈው። ግን ምንም ጫና አንፈጥርባትም። በራሷ ፍላጎት ግን በጣም የቤት ውስጡን ስራም ትሰራለች፣ ትምህርቷንም ታነባለች በቅዷ መሰረት። ትምህርቴን በማይጋፋ መልኩ በቤት ውስጥ ያሉ ስራዎችንም በደንብ እንድለምድ በተለይ ደግሞ እናቴ ለዛ አስተዋጽኦ ታደርጋለች። በደንብ በቤት ውስጥ ያለኝ ሙያ ከትምህርቴ ጋር በማይጋፋ መልኩ እንድለማመደው፣ ምክንያቱም ለወደፊቱ ህይወቴም የበለጠ ጠቃሚ ስለሚሆን ማለት ነው። ስለዚህ እነሱ በቻሉት መንገድ የትምህርቴን ሰዓት ማንበብ በፈለኩበት ሰዓት ማንበብ፣ ስራ ደግሞ መስራት ባለብኝ ሰዓት ስራ እንድሰራ። ስለዚህ ምንም አይነት ጫና አልነበረውም። በደስተኝነት ነበረ እነዛን ስራዎችን ማከናወነው ማለት ነው። እኛ በጣም ድጋፍ እናደርጋለን። እሷም ጠንካራ ነች። የኛ ድጋፍ ሲደመር የእሷ ጥንካሬ ተጨምሮበት ለከፍተኛ ውጤት አብቅቷታል። በዋናነት እኔ ማድረግ የምፈልገው ምቹ ሁኔታ መፍጠር ነው። እውነት ለመናገር እኔ አሁን ፊዚክስ መምህር ነኝ። ፊዚክስ ጋር አስጠንቻት አይደለም ያ የሆነው፣ ግን ምንድነው የምናደርገው ምቹ ሁኔታ እና በምን መንገድ ማንበብ እንደሚገባት እንወያያለን። መንገድ ነው የምናሳያት። እኔ ጋር እንኳን ፊዚክስ ስናወራ ትንሽ ነገር ነው የምናወራው። ከዛ በኋላ እሷ ነች ሂንት ነው የምናወራው። ከዛ በኋላ እሷ የተሻለ ነው የምታደርገው። እኔ ጋር ትንሽ ተወስዳ እሷ በተሻለ መንገድ የማድረግ እንትኑ ብቃቱ አላት። ስለዚህ በአጠቃላይ የምናደርገው ምንድነው ምቹ ሁኔታ መፍጠር። ቤት ውስጥ በመማር ማስተማር ሂደት ውሏን መደበኛ የተለየ ስብሰባ ጊዜ ኖሮን ሳይሆን ምሳ ስንበላ ሻይ ስንጠጣ እናወራለን። ውሏን በየቀኑ እንገመግማለን ማለት ነውና በጣም ጥሩ ነው የነበረው። ጫናዎቿን በግልጽ እንድትነግር እናደርጋለን። ቅድም እንዳልሽው የተለያየ ጫና እንዳይኖር በግልጽ እናወራለን። ያንን በግልጽ አወርተን ችግሩ እንዲፈታ እናደርጋለን። ስለዚህ እውነት ለመናገር የኛ ድጋፍ ሲደመር የሷ ጥረት ተአክሎበት የጥረታችን ያክል ተሳክቶልናል ብለን እናስባለን። የወደፊት ህልሜ በሶፍትዌር ኢንጂነሪንግ እና ኮምፒውተር ሳይንስ እንዲሁም ሌሎች ሪሌትድ የሆኑ ፊልዶችን ነው መማር የምፈልገው። እነሱን ደግሞ መማር የፈለኩበት ምክንያት አንደኛ ኢንተረስቴ ናቸው። በተደጋጋሚ ከአየር መንገድም ኢትዮጵያን አቪዬሽን ዩኒቨርሲቲ የሰጠን ኮርሶች አሉ። እንዲሁም በራሴ ደግሞ ከዛም በፊት ኢንተረስቴ ስለነበረ ኦንላይን ኮርሶችን ወስጃለሁ በእነዚህ ፊልዶች ማለት ነው። እና ያን ሳይ አቅሜም እንዲሁም ደግሞ ፍላጎቴም ያለው እነዛ ፊልዶች ላይ ነው። ስለዚህ በእነሱ ፊልዶች የበለጠ በመስራት ሀገሬን በቴክኖሎጂ ከፍ ማድረግ ነው ፍላጎቴ። የኛ ድጋፍ አስፈላጊ የሆነውን እንደ ወላጅ ለልጅ አስፈላጊ የሆነውን ማቴሪያል በማሟላት በመነጋገር ብዙ ነገሮችን እያወራን እየተነጋገርን ድጋፍ እያደረግን እሷን እያገዝን የሚገጥማትን ችግር ካለ በግልጽ እየተወያየን በቅርበት ነው እያገዝናት የቆየን። እንደ ሮል ሞዴል ማያቸው ቤተሰቦቼ ነው። ምክንያቱም አንደኛ በትምህርቱ ዓለምም በደንብ የሄዱ ሰዎች ናቸው። እንዲሁም ደግሞ በስራቸውም በደንብ የተመሰከረላቸው በጣም ጀግና የሆኑ እናትና አባት ነው ያሉኝ። እነሱን ነው እንደ ሮል ሞዴል ማያቸው። ከዛ በተጨማሪ በትምህርት ጉዞዬ ውስጥ ደግሞ ያገዙኝ ብዬ ማስባቸው በመጀመሪያ
ወላጆቼ ናቸው እንደተናገርኩት። ሲቀጥል ደግሞ የትምህርት ቤቱ ማህበረሰብ ከላይ ከርዕሰ መምህራን ጀምሮ ሙሉ የትምህርት ቤቱ ማህበረሰብ በጣም ድጋፍ ያደርግልን ነበረ። ከዛም ቀጥሎ ደግሞ የእንጅባራ ዩኒቨርሲቲ በስቴም ፕሮግራሞች በደንብ እንድንታገዝ አድርጎናል። እንዲሁም ደግሞ ኢትዮጵያን አቪዬሽን ዩኒቨርሲቲም እንደዚሁ በስቴም ፕሮግራሞች የተሻለ ፐርፎርማንስ እንዲኖረኝ ረድተውኛል ማለት ነው። ማጥናት የምትፈልገውን በሚመለከት አዋርታናለች ከመጀመሪያውና ምንድነው ማጥናት ያለብኝ በሚል እና መጀመሪያ ያደረግነው መሰረት ምንድነው የኛን ኢንተረስት ሳይሆን አንቺ መጀመሪያ ሐሳብሽን ግለጽልንና እኛ ልንጠቁምሽ ምንችለው ለወደፊቱ አንቺን በልፋትሽ ልክ ተጠቃሚ ያደርግሻል ወይ አገርን ተጠቅሚያለሽ ወይ ሚለውን ብቻ ነው እንጂ ኮሜንት ምናደርግሽ ፍላጎትሽን ነው ማጥናት ያለብሽ። እኛ ይሄን አጥንኝ ብለን ጫና እናደርግም። ስለዚህ ማጥናት ያለብሽ ውስጥሽ የሚነገርሽን ነገር ነው ሚል ምላሽ ሰጠናት። አይ እኔ በቃ እስካሁን ባለኝ አሁንም ላይ ያዳበርኩት ባለሁት ሶስት ኦንላይን ኮርሶችንም ሶስት ኢንተረስቲም ፍላጎቴም ምንድነው ብቃቴም ያለው ቴክኖሎጂ ላይ ነው። ስለዚህ ኮምፒውተር ሳይንስ እንዳጠቃላይ ወይ በዛው ሶፍትዌር ኢንጂነሪንግ ብማር የተሻለ ነው የሚል ሐሳብ አነሳች። እኛ ፈቃደኞች ነን። ስለዚህ ማለት የምፈልገው ምንድነው የልፋቷን ልክ የሌሎችም አሪያ እንዲሆን ለሌሎችም ለሚተጉ ልጆች የበለጠ እንዲነሳሱ ማጥናት በፈለገችው የትምህርት ዘርፍ የተሻለ የትምህርት እድል አግኝታ ራሷንም አካባቢዋንም ሀገሯንም የምትጠቅም ልጅ እንድትሆን የሚመለከታቸው ሁሉ ትብብር ቢያደርጉ እፈልጋለሁ። ህዳሴ በቴክኖሎጂው ዘርፍ ነው ማጥናት የምትፈልገው፣ ሶፍትዌር ኢንጂነሪንግ፣ ኮምፒውተር ሳይንስ። ስለዚህ ይሄን ውጤቷን ያዩ ህዝቦች ወይም ግለሰብም ሊሆን ይችላል በአገር ውስጥም በውጭም ያሉ የትምህርት ስፖንሰር መታገኝበትን መንገድ የተሻለ ትምህርት ስፖንሰር አግኝታ ውጭ ተምራ ህዝቧን የምታገለግልበትን መንገድ ቢያመቻቹ ነው ምለው። አንደኛ ቢያደርጉ ብዬ ማስበው በተለይ ደግሞ ሴቶች ሲሆኑ በተለይ ሴቶች ሲሆኑ ደግሞ ማድረግ ያለባቸው አንደኛ የሚገጥማቸው ቻሌንጆች ይኖራሉ፣ ግልጽ ነው። ግን እነዛን ቻሌንጆች በደንብ ሊረዳቸው ከሚችሉ ሰዎች ጋር በመነጋገር በግልጽ በመነጋገር እንዲሁም በዛ መንገድ ያለፉ ብዙ ሰዎች አሉ። ከቤተሰቦቻቸው ጋር ሊሆን ይችላል ወይም ሌሎች ከሚቀርቧቸው ሰዎች ጋር በመነጋገር ያን ችግር ለመፍታት መሞከር ነው። እንዲሁም ደግሞ ጠንካራ መሆን ነው። ችግሮች እንደሚፈጠሩ ይታወቃል፣ ግን ችግሩ ላይ ሳይሆን መፍትሄዎቹ ላይ ለማተኮር መሞከር ነው ብዬ ነው ማስበው። ሌላ እኔም በዚህ መንገዱ የረዳኝ ከቤተሰቦቼ ጋር ቅርብ ሆኜ ማውራቴ ነው ብዬ ነው ማስበው ማለት ነው። ስለዚህ እምመክራቸው ምንድነው ኢንተረስታቸውን በደንብ መለየትና እንዴት ቢያነቡ ግልጽ ሊሆንላቸው እንደሚችል መረዳት ነው ያለባቸው ብዬ ነው ማስበው። በዚህ ዘመን ተማሪዎች ትምህርታዊ መረጃዎችን ለማግኘት ያለፉ ፈተናዎችን እንዲሁም ኖቶችንና ውጤታማ የንባብ ዘዴዎችን በማፈላለግ ጊዜያቸውን ያባክናሉ። ለዚህም ነው ኢንትራንስ ትሪክስ ሁሉን በአንድ ያካተተ አፕሊኬሽን ይዞላቸው የመጣው። አፑን ከፕሌይ ስቶር እና አፕ ስቶር ካወረዳችሁ በኋላ ስትከፍቱት ሆም ላይ በየምዕራፉ የቪዲዮ ክላሶች፣ ኖቶች ከፈተናዎች ጋር ኤግዛም ላይ ስትገቡ ያለፉ ኢንትራንስ ፈተናዎች፣ ሞዴል እና ሚድ እንዲሁም የክላስ ፋይናል ፈተናዎች ተካተውበታል። አዳዲስ ትምህርታዊ መረጃዎችን ለማግኘት ሳትለፉ ኒውስ ውስጥ በመግባት ማግኘት የምትችሉ ሲሆን እንዲሁም ፕላነር ውስጥ የጥናት እቅድ አውጥተን አላርም ሳይቀር በጋራ ሞልተን እናነባለን። ኢንትራንስ ትሪክስ ከ9ኛ እስከ 12ኛ ክፍል ለሚገኙ ተማሪዎች በሙሉ። ለበለጠ መረጃ ቴሌግራም ቻናላችንን ተቀላቀሉ።